ታሪኩ የሚጀምረው ፕሬዝዳንት ኢብራሂም ትራኦሬ በቡርኪና ፋሶ ምድር የህዝባቸውን ኑሮ ለማሻሻልና ችግራቸውን ለማዳመጥ ወደ አንድ የገጠር ወጣቶች ማዕከል በሚያደርጉት ጉዞ ላይ ያሉ ነው። በገጠር መንደሮች የተሰበሰቡት ወጣቶች ውዱን መሪያቸውን ለመቀበል ወግተዋል። ገና ካሁኑ ወታደራዊ ባንዶች ቀድመው ደርሰው መንደሩን በድራም ጩኸት እያቀለጡት ነው። ግን አንድ ችግር ተፈጥሯል። ፕሬዝዳንቱ አርፍደዋል። በዚሁ ከቀጠሉ መድረስ ባለባቸው ሰዓት የሚደርሱ አልመሰላቸው። ይህን ጊዜ ነው ከፕሬዝዳንቱ ጋር በጉዞ ያለ አንድ አድሪሳ የሚባል አማካራቸው ምክር ቢጤ ሰነዘረው። አድሪሳ ወደ ፕሬዝዳንቱ ዞር አለና ጌታዬ፣ ዋናው መንገድ ይዘን የምንሄድ ከሆነ እስከ 2 ሰዓት ያህል ልናረፍድ እንችላለን። ነገር ግን እኔ የማውቀው አንድ አቋራጭ የገጠር መንገድ አለ። በእርግጥ ያን መንገድ ብዙ ሰው አይጠቀምበትም፣ ግን ያን መንገድ መርጠን ከሄድን ወደ ምንፈልገው ቦታ በ40 ደቂቃ ውስጥ እንደርሳለን አለም። ፕሬዝዳንቱ ከትንሽ የማሰብ ጊዜ በኋላ ቅንድባቸውን አንቀሳቀሱና ደህንነቱ የተጠበቀ ነው ትላለህ ሲሉ መለሱ። አማካሪያቸውም ቀበል አድርጎ አዎ ጌታዬ፣ አንደኛ ሰው ትናንት ይህን የምለውን መንገድ ተጠቅሞበታል አለ። ካሪም የሚባል ሌላ ቦዲጋርድ ጌታዬ፣ እኔ ያን መንገድ አልወደድኩትም፣ ረጭ ያለ ነው፣ ማንም አይንቀሳቀስበትም። ነገር ግን ያለ ነዳጅ እያለቀ ነው። በተጨማሪም ወጣቶቹ እየጠበቁን ነው። ስለዚህ አድሪሳ በሚለው ሐሳብ መስማማት ሳይኖርብን አልቀረም ሲል ሐሳቡን አነሳ። ፕሬዝዳንቱም አማራጭ ባጣ ድምፅ ሆነው አቋራጩን እንጠቀማለን፣ እንንቀሳቀስ በማለት ትዕዛዝ አስተላለፉ። ፕሬዝዳንቱን የያዘችው መኪናና ተጨማሪ 4 የጥበቃ መኪኖች ሞተራቸው ተነሳ። ፕሬዝዳንቱ በከፍተኛ የደህንነት ጥበቃ ታጅቦ በገጠር መንገድ ላይ በሙሉ ፍጥነት እየገሰገሰ ነው። ፀሐይዋ ምድሪቱን ታሞቃለች። አየሩ ደስ ይላል። የጉዞ ድባብ የተረጋጋና በእቅዱ መሰረት እየሄደ ያለ ይመስላል። በድንገት ግን ባልተጠበቀና በሚያስደንቅ ሁኔታ አንድ ነገር በመንገድ መሃል ቆመ። ትልቅ ጥቁርና ነጭ ዥንጉርጉር፣ በመጠኑም ግዙፍ የሆነች ላም። አዎ ላም። ላሟ በረጋ መንፈስ በመንገድ መሃል ላይ ድርቅ ብላ ቆማለች። የፕሬዝዳንቱንና የስኳዱን እንቅስቃሴ ሙሉ በሙሉ አቋርጣለች። የስኳዱ የፊት መኪኖች ሾፌሮች በመገረም ከኋላ ሌላ ነገር ካለ ብለው በጥንቃቄ ይቃኛሉ። ደግሞ ላሟን ከመንገድ እንድትነሳም በክላክስ ድምፅ፣ በእጅ ምልክት፣ በቃላት ይነግሯታል። የጥበቃ ሰራተኞች ከመኪና ወርደው ላሟን ከመንገድ ለማንቀሳቀስ ይሞክራሉ። ላሟ ግን የመንቀሳቀስ ምልክት አታሳይም። ግትር ሆና ፊቷን ወደ መኪኖቹ አዙራ በመንገድ መሃል ላይ እንደ ምሰሶ ቆማለች። ጊዜ ይሄዳል፣ ደቂቃዎች ይቆጥራሉ። የቡድኑ እንቅስቃሴ ግን ሙሉ በሙሉ ተገቷል። ይህች ተራ ላም የፕሬዝዳንቱን ጉዞ አስቁማለች። ይህን ማን ያምናል? የጥበቃ አባላት መጀመሪያ ግራ መጋባት ቢኖርባቸው የላሟ ግትርነት ግን አጠራጣሪ ሆኖባቸው ከወትሮው የተለየ ስሜትን ፈጠራ። በዚያች ቅጽበት የላሟ ግትርነት ከትዕግስት ማጣት ይልቅ ጥልቅ የሆነ መልእክት ያዘለ እንደሆነ ማንም አላወቅም። ይህች ግትር ላም በመንገድ መሃል ላይ ለጥቂት ደቂቃዎች የፈጠረችው መስተጓጉል ከጀርባው እጅግ አስደንጋጭ ይሆናል። የሕይወትና የሞት ምስጢር ተሰውሮበታል። የቡድኑ እንቅስቃሴ ለጥቂት ደቂቃዎች መቆሙ የፕሬዝዳንቱ የጥበቃ ሰራተኞች በመንገዱ ላይ አጠራጣሪ ነገር እንዳለ በቅርበት እንዲመለከቱ እድል ፈጠረላቸው። ጥልቅና ጥንቃቄ የተሞላበት ፍተሻ ሲያደርጉ ልባቸው በድንጋጤ ቆመ። በመንገዱ ላይ የፕሬዝዳንቱ ቡድን ሊያልፍበት ታስቦ በነበረው ትክክለኛ ቦታ 3 እጅግ አደገኛና በአይን በቀላሉ የማይታዩ የተደበቁ ፈንጂዎች ተተክለው አገኙ። ፈንጂዎቹ የመንገዱ አካል ሆነው ተሸፍነዋል። ፈንጂዎቹ የተተከሉት የፕሬዝዳንቱን መኪናና የቡድኑን አባላት ሙሉ በሙሉ በአንድ ጊዜ ለማጥፋት ታስቦ ነበረ። ፍንዳታው ታላቅ ጥፋት ይፈጠር ነበር። ላሟ በመንገድ መሃል ላይ ድርቅ ብላ ለጥቂት ደቂቃዎች ባትቆም ኖሮ ቡድኑ ፈንጂዎቹ ላይ ሳይደርስ ያለምንም ጥርጣሬ በቀጥታ አልፎ ታላቅና አሰቃቂ አደጋ ይደርስ ነበር። የፕሬዝዳንቱ ሕይወት፣ የጥበቃ አባላት ሕይወት ይጠፋ ነበር። ላሟ ይህን ሁሉ አደጋ አይታ ወይንም ተሰምቷል በመንገድ መሃል በመቆም ይህንን ሁሉ የሕይወት መጥፋት አድናለች። ይህ ድንቅ ተአምር ነው። የፈጣሪ ጥበቃ ከተፈጥሮ ሕግጋት በላይ ሆኖ ባልተጠበቀና በሚያስደንቅ ሁኔታ እንደሚገለጥ ያሳያል። ያቺ ተራ ላም የብዙዎችን ሕይወት ታደገች። የታሪክ አካሄድን የቀየረች የሕይወት ጠባቂ ሆነች። ወደ ገጠር ወጣቶች ማዕከል ሲደረግ የነበረው ጉዞን በአስቸኳይ ተሰረሱ። ፕሬዝዳንቱ በጠባቂዎች ጥንቃቄ በተሞላ ጀባ ታግዘው በሰላም ወደ ኦጋዱጉ ተመለሱ።
ይህ የፈንጂ ሴራ ሲጋለጥ ቡርኪና ፋሶ በድንጋጤ ተዋጠች። ማን ይህንን አደገኛና ኢሰብአዊ ተግባር እንደፈጸመ ለማወቅ ፈጣንና ጥብቅ ምርመራ ተጀመረ። የምርመራ ውጤት ግን ከፈንጂዎቹ ግኝት በላይ አስደንጋጭና ልብ ሰባሪ ነበር። ከሴራው ጀርባ የነበረው ሰው ከፕሬዝዳንቱ እጅግ ቅርብ ሰዎች መካከል አንዱ የፕሬዝዳንቱ ከፍተኛ አማካሪ አድሪሳ መሆኑ ተጋለጠ። አድሪሳ የፕሬዝዳንቱን ሕይወት ለማጥፋት ሀገርን ለመክዳት ከውጭ አካላት ጋር በመስራት ላይ ነበር። ገንዘብ ወይስ ስልጣን? ዓላማው ምን እንደሆነ ግልጽ ባይሆንም ክህደቱ ግን ከባድ ነበር። ምርመራው እንዳረጋገጠው ጉዞው በተደረገበት ቀን አድሪሳ የፕሬዝዳንቱ ፈንጆች በተተከሉበት አቋራጭ መንገድ እንዲሄዱ አጥብቆ ጠይቋል። ለምን በአቋራጭ መንገድ እንሄዳለን የሚል ጥያቄ ቢነሳበትም በተለያዩ ምክንያቶች ለማሳመን ሞክረዋል። ይህ ድርጊት አድሪሳ በሴራው ውስጥ ቀጥተኛና ወሳኝ ተሳትፎ እንዳለው በሚያሻማ ሁኔታ አሳይቷል። በጎሪ ሲያይ ከኋላው ያለውን ያይምና የፕሬዝዳንቱ የጥበቃ አካላትና የምርመራ ቡድን በሰጡት ትዕዛዝ መሰረት በመንገዱ ላይ ሰፊና ጥንቃቄ የተሞላበት ፍተሻ፣ የደህንነት ማጣሪያ ተደረገ። ሁሉም ነገር ኢንች በኢንች ተመረመረ። በተመሳሳይ ጊዜ የሀገርን ምስጢርና የፕሬዝዳንቱን ሕይወት ለመቅዳት የሞከረው አማካሪ አድሪሳ ወዲያውኑ በቁጥጥር ስር ዋለ። የምርመራው መረብ እየሰፋ ሲሄድ ሌላ ተባባሪ ተገኘ። በሰራዊቱ ውስጥ የሎጂስቲክስ ክፍል ውስጥ የሚሰራው ሌተናንት ዱዋምባ በሴራው ውስጥ እጁ እንዳለበት ተረጋገጠ። ሌተናንት ዱዋምባ እንደ ጂፒኤስ ያሉ ከፍተኛ የቴክኖሎጂ ዘዴዎችን በመጠቀም የፕሬዝዳንቱን ተሽከርካሪ ትክክለኛ ስፍራና እንቅስቃሴ በተመለከተ መረጃዎችን በየደቂቃው ለውጭ አካላት በመላክ ላይ ነበር። ይህም ፈንጂዎቹ በትክክለኛ ጊዜና ቦታ እንዲቀመጡ ለማድረግ ያለመ ነበር። ይህ የሚያሳየው ሴራው ምን ያህል ጥልቅ፣ ውስብስብና በዘመናዊ ቴክኖሎጂ ታገዘ እንደነበር ነው። ከውስጥ ሰዎች ጋር በመተባበር የፕሬዝዳንቱን እንቅስቃሴ በየደቂቃው በየሰዓቱ እየተከታተሉ ሕይወታቸውን ለማጥፋት አቅደው ነበር። ክህደቱ ከገንዘብም ከስልጣንም የሚመነጭ ሊሆን ቢችልም በሀገርና በሕዝብ ላይ የተፈጸመ ከባድ ወንጀል ነው። ፕሬዝዳንት ኢብራሂም ትራኦሬ ይህን ሁሉ ሴራና ክህደት ከተጋለጠ በኋላ ዝም አላሉም። እንደ ማንኛውም የሀገር መሪ ድምፃቸውን አሰሙ፣ ወደ ሕዝባቸው ቀረቡ። በሀገር አቀፍ ደረጃ ባስተላለፉት ስሜት ቀስቃሽ መልእክት በሳቸው ላይ የተደረገው አደገኛ የግድያ ሙከራ በዝርዝር አጋለጡ። ላሟ እንዴት እንዳዳነቻቸው፣ ፈንጂዎቹ እንዴት እንደተገኙና ከሴራው ጀርባ የነበሩትን የቅርብ ሰዎች አማካሪ አድሪሳን እና ሌተናንት ዱዋምባን ማንነት በይፋ ገለጹ። ከዚህም አልፈው በዚህ ሴራ ውስጥ የውጭ አካላት እጅ እንዳለበት በድፍረት ተናገሩ። የቡርኪና ፋሶን ሉዓላዊነት የማይፈልጉ የሀገሪቱ ሕዝቦች በራሳቸው እንዳይተዳደሩ፣ በራሳቸው ጉዳይ ላይ እንዳይወስኑ የሚሹ የውጭ ኃይሎችን እንዳሉ አሳሰቡ። የፕሬዝዳንቱ ድምፅ በቆራጥነት ተሞልቷል። ቡርኪና ፋሶን ከማንኛውም አይነት የውጭ ጣልቃ ገብነት፣ ተጽዕኖና ሴራ ሙሉ በሙሉ ነፃ ለማውጣት ያላቸውን የማይናወጥ ቁርጠኝነት በድጋሚ ያረጋገጡ። የቡርኪና ፋሶ ሕዝብ በራሱ ይተዳደር፣ ራሱን ዕድል የሚወስን መሆኑን አወጁ። ይህ መልእክት ለሕዝቡ እውነትን ያሳወቀ፣ ጭጋግን የገፈፈ ነበረ። ለጠላቶች ደግሞ እጅግ ጠንካራ የማይረሳ ማስጠንቀቂያ ሆነ። የአፍሪካ መሪዎች ከእንቅልፋቸው እንደነቁ በራሳቸው እንደሚተማመኑ አሳዩ። እነዚህ ተደጋጋሚና አደገኛ የሕይወት ማጥቃት ሙከራዎች ካስከተሉት ጥልቅ ትምህርት በመነሳት ፕሬዝዳንት ኢብራሂም ትራኦሬ የሀገሪቱን ደህንነት ለማጠናከርና ከውጭ ጣልቃ ገብነት ሙሉ በሙሉ ለመከላከል የሚያስችል ልዩና ዘመናዊ ዕቅድ አወጡ። ኦፕሬሽን መስታወት ወይንም ኦፕሬሽን ሚረር የተሰኘ ዕቅድ ተግባራዊ ተደረገ። ይህ ዕቅድ በቡርኪና ፋሶ ውስጥ ያሉ የውጭ አካላትን እንቅስቃሴ፣ ግንኙነቶችና ዓላማዎች በቅርበትና በዘመናዊ መንገድ መከታተልን ያካትታል። ማንኛውም አይነት የስለላ ተግባር፣ የጥፋት ሙከራ ወይም በሀገር ሉዓላዊነት ላይ የሚሰነዘር ድርጊት ሲታወቅ ወዲያውኑ ማጋለጥና ፈጣንና ጠንካራ እርምጃ መውሰድን ያካትታል። ኦፕሬሽን መስታወት ወይንም ኦፕሬሽን ሚረር የቡርኪና ፋሶን ሉዓላዊነት ለማስጠበቅ የሀገርን ሚስጥር ለመከላከልና ከውስጥም ከውጭም የሚመጡ ሴራዎችን በማክሸፍ ረገድ ትልቅ የጥበቃ ስርዓት ነው። ይህ የሚያሳየው ቡርኪና ፋሶ በራሷ ልጆች በራሷ ጥበብና ቴክኖሎጂ የመጠበቅ ብቃት እንዳላት ነው። ፕሬዝዳንቱ ላሟ በመንገድ ላይ መቆሟን እንደ ቀላል ወይንም ድንገተኛ ነገር አላዩትም። ፈጣሪ ከእኔና ከመንግስቴ ጋር ነው ሲሉ በይፋ አመስግነዋል። ይህንን ድንቅና ተአምራዊ ክስተት ከውጭ ጣልቃ ገብነት፣ ከውስጥ ከዳተኞችና ከማንኛውም አይነት ሴራ ለመከላከል
የቡርኪና ፋሶ ህዝቦች ምን ያህል ንቁ መሆን እንዳለባቸው የሚያሳይ ታላቅና ሕያው ምልክት እንደሆነ ገልጸዋል። ላሟ የቡርኪና ፋሶን ህዝብ የማቋቋም አቅም፣ የሀገርን ሉዓላዊነት አስፈላጊነትና ፈጣሪ ሁልጊዜ ከጻድቃንና ከሀገር ወዳዶች ጎን መሆኑን የሚያስታውስ ሕያው ምልክት ሆናለች። ይህ ታሪክ የትግሉ ሜዳ በየቦታው እንደሆነ፣ ጠላቶች በማንኛውም መንገድ በማንኛውም ሽፋን ሊመጡ እንደሚችሉ እናም ንቃት የህይወትና የሀገር ደህንነት መሰረት መሆኑን ያስተምረናል። በራስ መተማመን፣ ለሀገር ፍቅር መቅናትና በዙሪያ ያሉንን ሰዎች በጥንቃቄ መመልከት እንዳለብን ያስገነዝበናል። ይህ ቪዲዮ የፕሬዝዳንት ኢብራሂም ትራኦሬን ህይወት ለማጥፋት የተደረገውን አደገኛና ተደጋጋሚ ሴራ፣ ከሞት ያዳነችው ላም ያስከተለችውን ታላቅ ተአምር፣ የውስጥ ከዳተኞች መጋደል፣ የፕሬዝዳንቱን ጥበብና ሉዓላዊነትን የማስጠበቅ እርምጃዎችን ያሳያል። ይህ ታሪክ ለመላው አፍሪካ ህዝቦች በተለይም ለወጣቱ ትውልድ ከውጭ ለሚመጡ ሴራዎች ንቁ መሆን እንደሚገባ፣ በራስ መተማመን እንዳለባቸውና የሀገርን ሉዓላዊነት ማስጠበቅ ምን ያህል አስፈላጊ የሁል ጊዜ ትግል እንደሆነ ያስገነዝበናል።